የዓለም ዋንጫ አስገራሚ ድራማዎችን ማስተናገዱን ቀጥሏል። ማመን ይከብዳል። ነገር ግን እውነታው ይሄ ነው። ትላንትና ማታ የተደረገው የፊፋ 26ቱ የዓለም ዋንጫ 4 ጊዜ የዓለም ዋንጫ አሸናፊዋ ልዕለ ኃያሏ የእግር ኳሷ ፈርጥ ሀገር ጀርመን ከ26ቱ የፊፋ ዓለም ዋንጫ በጊዜ ተሰናብታለች። እግር ኳስ በኳስ ቁጥጥር ብቻ እንደማያሸንፉ ይልቁንም በጽናትና በስነ ልቦና ጥንካሬ እንዲሁም በማይናወጥ እምነትና ታክቲክ እንደሚወሰን ፓራጓይ ለዓለም በተግባር አሳይታለች። ጀርመንን በመለያ ምት 4-3 የረታችበትና የታሪክ አዲስ ምዕራፍ የተጻፈበት ያንን አስገራሚ ምሽት ዛሬ በጎልቨርስ ቫይብስ በዝርዝር እንተነትነዋለን። ጨዋታው ምን እንደነበረ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ጨዋታው ትንተና እንሄዳለን። ጨዋታው ከመጀመሩ በፊት ፍጹም ቅድሚያ ግምት ተሰጥቷት የነበረችው ጀርመን ነበረች። ሁሉም ታዋቂ የስፖርት ተንታኞች፣ ኳስ ከዋክብቶች ከጨዋታው በፊት ኢንተርቪዋቸው ላይ እንደሰማነው እኛም ብንሆን በርካታ የዓለም ሕዝብ የ4 ጊዜ የዓለም ዋንጫ ሻምፒዮኗ በፊት በዌስት ጀርመን ተብላ በምትጠራው የጀርመን ግንብ ከፈረሰ በኋላ ደግሞ እንደ ሀገር ወደ አንድ ህብረት መጥተው አንዲት ጀርመን ታላቅ ሆና በዓለም ዋንጫው መሳተፍ ከጀመረችበት ጊዜ ጀምሮ እያሳየች የመጣችው በውድድሩ ትልቅ ድሎች ነበሩ። በውድድሩ የመቆየት ጊዜዋ በጣም ከፍተኛ ነበረ። በዘንድሮ የዓለም ዋንጫ ግን ወደ ቀጣዩ ዙር ወይንም ራውንድ 16 እንደምታልፍ ብዙዎች አልተጠራጠሩም ነበረ። ጨዋታው ሲጀምርም የጀርመን ብሔራዊ ቡድን ሜዳውን ሙሉ በሙሉ ተቆጣጥሮት ነበረ። እንዲሁም በመጀመሪያው አጋማሽ ወደ 80% የሚጠጋ የኳስ ቁጥጥር ወይንም ፖዚሽን የበላይነት ነበራቸው። ነገር ግን ይህ ቁጥጥራቸው ወደ ግልጽ ጎል እድሎች ለመቀየር ክፉኛ በጣም ተቸግሮ ነበረ በጨዋታው ላይ። በአንጻሩ ፓራጓይ በጣም ግልጽና ጥንቅቅ የሆነ ጨዋታ ሲጫወቱ ነበረ። የጨዋታው እቅድ ይዞ ነበር የገቡት። በጥንቃቄ ለመጫወት ነው የሚመስለው። የመካከለኛ አደራጀታቸው ፍጹም የተጠናቀቀ ወይንም ኮምፓክት ሼር ነበር። ከፍተኛ ስነ ስርዓት የተሞላበትና ጀርመኖችንም የሚያጨናንቅ ነበረ። ወደ ኋላ ፍግፍጎ በመከላከል የአየር ላይ ኳሶችን በብቃት በማሸነፍ ጀርመንን ሲያጨናንቁ ቆይተው ነበረ። ያገኙትን አጋጣሚዎች ሁሉ በመጠቀም ወደ ማጥቃት ለመቀየር በትዕግስት ሲጠባበቁ ነበረ። ሁሉንም ክፍተቶች በወሳኝ ሁኔታ ለመጠቀም ሲሞክሩ ታይቷል፣ የፓራጓይ ቡድን ማለት ነው። የጨዋታው መልክ የተቀየረው በ42ኛ ደቂቃ አካባቢ ላይ ነው። ጀርመኖች ኳሶችን እንደልባቸው ማንሸራሸር ቢችሉም ግን ከመረብ ጋር የሚገናኝ ኳስ እድል መፍጠር አልቻሉም። ፓራጓይ ግን እድላቸውን ተጠቀሙና ሁሊዮ ኢንሲሶ አስደናቂና ጊዜውን የጠበቀ የጭንቅላት ኳስ በማግባት ፓራጓይን ባልተጠበቀ ሁኔታ 1-0 ቀዳሚ አደረገ። ጀርመኖች በድንጋጤ ውስጥ ወደቁ። በ1-0 ሲመሩ ከቆዩ በኋላ በ54ኛው ደቂቃ ላይ ከእረፍት መልስ ብዙ የተማከሩ ይመስላል። የጀርመን ብሔራዊ ቡድን በከፍተኛ የሞራል መነሳሳትና የጨዋታ ስልት መቀየር ከእረፍት መልስ ከነበረው በላይ ጀርመኖች የማጥቃት ሁኔታውን አበርትተው ኮከቡ የጀርመን ተጫዋች ካይ ሃቨርትዝ ያገኘውን ኳስ በረጋ መንፈስና በጥበብ ከመረብ ላይ በማሳረፍ ጀርመንን 1-1 አደረገ። ከዚያ ቅስበት ጀምሮ ጨዋታው ይበልጥ ተቀጣጠለ። ጀርመኖች ጨዋታውን በ90 ደቂቃ ለመጨረስ የማሸነፍ ጎል ፍለጋ ማጥቃታቸውን ቀጠሉ። ጨዋታው ግን በ90 ደቂቃ ለመጠናቀቅ አልሆነም። ወደ ትርፍ ሰዓት ካመራ በኋላ ትልቅ መነጋገሪያ የሆኑ ክስተቶች ተፈጠሩ። የጀርመኑ ተከላካይ ጆናታን ታህ የማሸነፊያ ጎል አስቆጥሮ ጀርመኖች ጨዋታውን የጨረሱ መስሏቸው ነበረ። በስቴዲየም ውስጥ የተፈጠረው የደስታ ድባብ፣ በፓራጓዮች በኩል ደግሞ በመጨረሻው ደቂቃ ላይ የተፈጠረው ልብ ስብራት የኳስ ሜዳውን አለማነጋገሪያ አድርጎት ነበር። ነገር ግን የቪዲዮ ረዳት ዳኛው ቫር ጣልቃ በመግባት ጎሉ ከመቆጠሩ በፊት በፓራጓዩ ግብ ጠባቂ ኦርላንድ ጊል ላይ ጥፋት ወይንም ፋውል ተሰርቷል በሚል ሰርዟል። በዛውም የጀርመኖችን ግብ ውድቅ አደረገ። ይህ የጨዋታው መንፈስ የቀየረ ትልቅ ነጥብ ነበር። ጨዋታው 1-1 እንዲቀጥል ተደረገ። በዚያም በተጨማሪ ደቂቃዎች ውስጥ ጎል ስላልተቆጠረ በትርፍ ሰዓትም ተጨማሪ ጎል ሳይቆጠር ጨዋታው ወደ መለያ ምት አመራ።
እዚህ ጋር ነው እንግዲህ ታሪክ የተገላቢጦሽ የሆነው። ከዚህም በፊት በዓለም ዋንጫው ጀርመኖች በመለያ ምት ታሪካቸው ጠንካራ ቢሆኑም በዚህ ምሽት ግን 3 መለያ ምቶችን ስተው ከሸፉ። በጀርመን በኩል ካይ ሃቨርትዝ፣ ጆናታን ታ ተከላካዩ ጆናታን ታ እንዲሁም ቮልትማንድ መለያ ምታቸውን ሳይጠቀሙ ቀርተዋል። ፓራጓይ ግን ፍጹም መረጋጋትን በማሳየት 4-3 በሆነ ውጤት አሸናፊነታቸውን አረጋገጡ። በፓራጓይ በኩል በእረኛቸው ኦርላንድ ጊል ፍጹም የበላይነትን ሲያሳይ ነበረ። በብዙ ኳሶችን በማዳን በጨዋታው ላይም እጅግ ጠንካራ በረኛ ነው። ሙሉ የጨዋታውን ታክቲክ ስንገመግም ጀርመን የኳስ ቁጥጥር የበላይነት ቢኖራቸውም በተጋጣሚ የግብ ክልል ወይንም ፋይናል ሰርድ ውስጥ ሰብሮ በመግባት ብቃት ወይንም ደግሞ ፔኔትሬሽን አልነበራቸውም። የማጥቃት ስልታቸው በቀላሉ የሚገመት ወይም ፕሪዲክተብል ነበረ ሲሆን በከፍተኛ ጫና ውስጥ ሲሆኑ ደግሞ የማጠቃለል ወይንም ፊኒሺንግ ብቃታቸው ክፉኛ ከርቷቸው ነበር ትላንትና ማለት ነው። ፓራጓይ ፍጹም የመከላከል ጥበብ ዲፌንሲቭ ማስተር ክላስ ያሳዩበት ጨዋታ ነበረ። በጥሩ አደረጃጀት ወደ ኋላ አፈግፍገው ይከላከላሉ። የአየር ላይ ኳሶችን በሙሉ አክሽፈው መጨረሻም በመለያ ምት ወቅት ሊደነቅ የሚችል የስነ ልቦና ጥንካሬና መረጋጋትን አሳይተው የጀርመንን ብሔራዊ ቡድን ድል ነስተዋል። የዚህ ጨዋታ ታላቅ ጀግና ማን እንደሆነ ምንም ጥርጥር የለውም። የፓራጓይ ግብ ጠባቂ ነው፣ ኦርላንድ ጊል ነው። ግብ ጠባቂው በጨዋታው ክፍለ ጊዜ ሁሉ ወሳኝ የተባሉ ኳሶችን በማዳን ቡድኑን ከሽንፈት ያተረፈ ሲሆን በመለያ ምት ወቅት ደግሞ 2 የጀርመን ፍጹም ቅጣት ምቶችን በመመለስ ለሀገሩ ታሪካዊ ድል ዋነኛ ጀግና መሆን ችሏል። ከጨዋታው በኋላ የተሰጡ አስተያየቶችን ደግሞ ስንመለከት የፓራጓይ ካፕቴን ጉስታቮ ጎሜዝ ይህ ለፓራጓይ ትልቅ የኩራት ምሽት ነው፣ ቡድናችን እስከ መጨረሻው ሰዓት ድረስ ልቡን አንድነቱንና እምነቱን በተግባር አሳይቷል የሚል አስተያየት ሰጥቷል ከጨዋታው በኋላ ማለት ነው። ግብ ጠባቂው የጨዋታው ኮከብና የጨዋታው የምሽቱ ኮከብና ማን ኦፍ ዘ ማች ኦርላንዶ ጊል እያንዳንዱን የጀርመን መለያ ምት መቺ አስቀድመን አጥንተናቸው ነበረ። ይህ ታላቅ ድል ለመላው የፓራጓይ ሕዝብ የተበረከተ ነው ሲል ገልጿል። የጀርመኑ አሰልጣኝ ጁሊያን ናግልስማን ውጤቱ እጅግ በጣም የሚያም መሆኑን ቢያምኑም የተጫዋቾቻቸውን ቁርጠኝነት ግን ተናግሯል፣ መስክሯል ማለት ነው። በጨዋታው ላይ ምንም እንኳን ባልተጠበቀ ሁኔታ ቢሰናበቱም ተጫዋቾቹ በሜዳ ላይ ያላቸውን ነገር ሁሉ እንደሰጡ በምሬት ተናግሯል። በጨዋታው ውጤት ደስተኛ ባይሆኑም ጀርመን በዓለም ዋንጫ ታሪክ ለመጀመሪያ ጊዜ በመለያ ምት ፔናልቲ ሻታውት ተሸንፋ ወጣች። ፓራጓይ የዓለም ዋንጫ ታሪክ ትልቅ የሚባል አስደንጋጭ ውጤት በማስመዝገብ ወደ 16ቱ በመቀላቀል ዙሩን ማለፍ ችላለች። ጀርመን እንደ አውሮፓውያኖቹ አቆጣጠር በ2014 የዓለም ዋንጫን ካነሳች በኋላ እስካሁን ድረስ በዓለም ዋንጫ ኖካውት ጨዋታዎችን ማሸነፍ አልቻለችም። አስከፊው ጉዞ አሁንም ቀጥሏል፣ በጥሎ ማለፉ ማለት ነው። ታሪክ የሰራችው ፓራጓይ ወደ 16ቱ ዙር ያለፈች ሲሆን በቀጣይ የፈረንሳይና የስዊድን ጨዋታ አሸናፊ የሆነውን ብሔራዊ ቡድን የምትገጥም ይሆናል። በአንጻሩ 4 ጊዜ የዓለም ዋንጫ ሻምፒዮን የሆነችው ጀርመን 26 የፊፋ ዓለም ዋንጫን በሀዘን ተሰናብታ ወደ ሀገሯ ተመልሳለች። ከዚህ በኋላ በውድድሩ ጀርመኖችን አናይም ማለት ነው ዘንድሮ። እግር ኳስ በድጋሚ አንድ ትልቅ እውነት አረጋገጠልን። በጨዋታ ውስጥ የኳስ ቁጥጥር ብቻ ድልን አያመጣም። ይልቁንም እምነት፣ ስነ ስርዓትና መረጋጋት ናቸው ታሪክ የሚሰሩት በእግር ኳስ ውስጥና ፓራጓይ አዲስ ታሪክ ስትጽፍ የጀርመን የዓለም ዋንጫ ቅዠት ግን አሁንም እንደቀጠለ ነው። እናንተስ ምን ታስባላችሁ? ጀርመን በዚህ በታሪካዊ ሽንፈት ከውድድሩ መሰናበቷ ውድድሩ ላይ የሚያመጣው ተጽዕኖ አለ ብላችሁ ታስባላችሁ? ፓራጓይስ በዚሁ የድል መስመሯ ቀጥላ ቀጣዮቹን ዞሮች የማሸነፍ አቅም አላቸው የሚለውን ግምት እናንተም ኮሜንት ላይ ተሰማችሁን አስቀምጡ። ይህ የጎልስ ቨርስ ቫይብስ ነው። ጥልቅ ትንተና ከተመቻችሁ ቪዲዮን ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቱን መጫን እንዳትረሱ። በዚህም የዓለም እግር ኳስ ትላልቅ ታሪኮችን ሁልጊዜ በፍጥነት ያገኛሉ። ስለተከታተላችሁን እጅግ እናመሰግናለን። በቀጣዩ ቪዲዮ እስከምንገናኝ ቻው ቻው።